በዛሬ ቪዲዮ ሁለት ሰዎችን የሚሸልም ይሆናል። ጥያቄውም እዚህ ስክሪን ላይ የምትመለከቱት ነው እና ኮሜንት ላይ አብራርቶ ለጻፉ ሁለት እድለኞች በቀጣይ ቪዲዮ ላይ የሚሸልም ይሆናል ማለት ነው። አብዛኛው ሰው በአሁኑ ሰዓት በኦንላይን ስራ ጥሩ ገንዘቦችን መስራት ይፈልጋል። ችግሩ ግን ሁላችሁም ታስቡታላችሁ እንጂ አተገብሩትም። አሁን ያለንበት ወቅት ክረምት ነው እና ክረምታችሁ ሳታባክኑ ያሰባችሁትን ኦንላይን ስራ እንድትጀምሩ የሚረዳችሁን ጠቃሚ ነገሮች ይዤላችሁ መጥቻለሁ። በዛሬ ቪዲዮ ሁለት ነገሮችን እንመለከታለን። የመጀመሪያው በኦንላይን ስራ ስኬታማ እንድትሆኑ ወይም ደግሞ ኦንላይን ስራዎችን ቶሎ እንድታገኙ የሚረዳችሁን ጠቃሚ ነገር አሳያችኋለሁ። በሁለተኛ ላይ ደግሞ ማሳያችሁ ያለምንም ስኪል ያለምንም እውቀት በቀላሉ መጀመር የምችሉትን የኦንላይን ስራ አሳያችኋለሁ። ዛሬ ማሳያችሁ ነገር እመኑኝ በጣም ይጠቅማችኋል። ስለዚህ ከመጨረሻው ድረስ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ግን ለ3 ሰከንድ የምትቆይ አንድ ስራ ልስጣችሁ። ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ካደረጋችሁ ስራችሁን ረሳችሁ፣ እንደዚሁም ሰብስክራይብ በማድረግም የኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። በመጀመሪያ የምንመለከተው ያላችሁ ማንኛውም ስኪል ተጠቅማችሁ ባላችሁ ስኪል ኦንላይን ላይ ስራዎችን ለመጀመር ስትፈልጉ በቀላሉ ስራዎች እንድታገኙ የሚረዳችሁና በተጨማሪም ደግሞ ከተለያዩ ክላይንቶች ጋር በቀላሉ ኮሚኒኬት እንድታደርጉ የሚረዳችሁን ማሳደግ ያለባችሁን ስኪል ነው። ይህም ስኪል እንግሊዘኛ ቋንቋ ነው። እንግሊዘኛ ቋንቋ ስኪላችሁን ብታሳድጉ ባላችሁ ስኪል ኢንተርናሽናል ስራዎችን ማግኘት ትችላላችሁ። ለምሳሌ እናንተ ቤዚክ የሆነ እንግሊዘኛ እውቀት ካላችሁ ግዴታ ኤክስፐርት መሆን የለባችሁም። ቤዚክ የሆነ እንግሊዘኛ ቋንቋን ካወቃችሁ በቂ ነው። ለምሳሌ እናንተ ቪዲዮ ኤዲተር ከሆናችሁ በቪዲዮ ኤዲቲንግ አፕወርክ ላይ፣ ፋይበር ላይ፣ የተለያዩ ፕላትፎርሞች ላይ አፕላይ ታደርጋላችሁ። አፕላይ በምታደርጉበት ጊዜ ፖርቶፎሊያችሁን የምትገነቡት በእንግሊዝኛ ቋንቋ ነው። በተጨማሪም አንዳንድ የምታገኟቸው ክላይንቶች ትላልቅ ክፍያዎችን የሚከፍሏችሁ ክላይንቶች ከእናንተ ጋር በቪዲዮ ኮል ወይም ደግሞ በቮይስ ማውራት ይፈልጋሉ። በዚህን ጊዜ እናንተ የእንግሊዝኛ ቤዚክ እውቀቱ ራሱ ካላችሁ ከእነሱ ጋር መግባባት ትችላላችሁ። ስለዚህ አሁን ባላችሁ 2 ወር በዚህ ክረምት ውስጥ የእንግሊዝኛ ስኪላችሁን ብታዳብሩ ተጠቃሚ ከሆናላችሁ። ባላችሁ ማንኛውም ስኪል ስኬታማ እንድትሆኑ ይረዳችኋል እና እንግሊዝኛ ቋንቋን የት ሄጄ ልማር ካላችሁ ደግሞ እዚሁ ቤታችሁ ቁጭ ባላችሁ ስልካችሁን በመጠቀም በኦንላይን ላይ መማር ትችላላችሁ። ዩቲዩብ ላይ፣ ቲክቶክ ላይ የእንግሊዝኛ ስኪላችንን የሚያሳድጉልን ኮንተንት ክሬተሮች አሉ። ለምሳሌ ዩቲዩብ ላይ ብትሄዱ ወይም ቲክቶክ ላይ ብትሄዱ ማራኪ እንግሊዝን እንደ አንድ ኤግዛምፕል መውሰድ ይችላል። ሌሎችም ክሬተሮችን ታገኛላችሁ። የእነሱ ቪዲዮ እየተመለከታችሁ ቤዚክ የሆኑ ነገሮችን ካወቃችሁ በቀላሉ የተለያዩ ስራዎችን ማግኘት ትችላላችሁ። ለምሳሌ እኔ ኮንተንት ክሬተር ነኝ እና በኮንተንት ክሬተርነቴ የተለያዩ ስራዎችን አገኛለሁ። ለምሳሌ ፕላትፎርሞችን ፕሮሞሽን እንዳደረግላችሁ፣ ኤክስቼንጆችን ፕሮሞሽን እንዳደረግላችሁ ያናግሩኛል። በሚያናገሩኝ ጊዜ በአማርኛ ቋንቋ ወይም ደግሞ እኔ በምችለው ቋንቋ አይደለም የሚያወሩኝ፣ በኢንተርናሽናል ቋንቋ በሆነ በእንግሊዝኛ ቋንቋ ነው እና በዚህን ጊዜ ቤዚክ የሆኑን የእንግሊዝኛ ስኪል ባይኖረኝ ትራንስሌት አድርጌ የራሱ ላወራቸው ብል የቃላት ግድፈት ይፈጠራል። በዚህን ጊዜ ላንግባባ ራሱ እንችላለን። ስለዚህ ቤዚክ የሆነ ነገር ካወቃችሁ በማንኛውም አጋጣሚ ባላችሁ ስኪል ስራዎችን መስራት ትችላላችሁ። ስለዚህ አሁን ባላችሁ 2 ወር ወይም በዚህ ክረምት የእንግሊዝኛ ስኪላችሁን ብታሳድጉ በጣም አሪፍና ወደፊት ደግሞ ባላችሁ ስኪል ኦንላይን ስራዎችን በቀላሉ እንድታገኙና የተለያዩ ክላይንቶች ጋር በቀላሉ ተግባብታችሁ የተሻሉ ስራዎች እንድታገኙና ኮንትራት ጨምረን እንድትሰሩ ይረዳችኋል። ስለዚህ ባላችሁ ታይም የእንግሊዝኛ ስኪላችሁን ለማዳበር ሞክሩ። በሁለተኛ ላይ የምንመለከተው ደግሞ ስልካችሁ ወይም ደግሞ ኮምፒውተራችሁን በመጠቀም ብቻ ያለምንም ስኪል ያለምንም እውቀት መስራት የሚችሉትን የሚገርም የኦንላይን ስራ ነው ማሳያችሁ። ይህም የኦንላይን ስራ ድሮፕ ሺፒንግ ነው። ድሮፕ ሺፒንግ የሚለውን ቃል ስትሰሙ አብዛኞቻችሁ አይምሮ ውስጥ የሚመጣው እንደ ሾፒፋይ እና የመሳሰሉ ፕላትፎርሞች ይመጡላችኋል። እሱን ነገር በመጀመሪያ ደረጃነት ከአይምሯችሁ ውስጥ ማጥፋት አለባችሁ። ምክንያቱም ድሮፕ ሺፒንግ ለመጀመር ግዴታ ኢንተርናሽናል የሆኑ ስራዎችን መስራት አይጠበቅባችሁም። እዚህ ኢትዮጵያ ውስጥ ቁጭ ብላችሁ ስልካችሁን በመጠቀም ብቻ ድሮፕ ሺፒንግ መስራት ትችላላችሁ። አብዛኛው ቲክቶከር ኢንፍሉዌንሰር በአሁኑ ሰዓት እየሰሩ የሚገኘው ስራ ነው። ድሮፕ ሺፒንግ ምን ማለት እንደሆነ በአጭርና ግልጽ በሆነ በአማርኛ በኤግዛምፕል ላሳያችሁ። በመጀመሪያ ቴሌግራም፣ ኢንስታግራም ወይም ደግሞ ፌስቡክ አካውንት ትከፍታላችሁ። ከከፈታችሁ በኋላ ቀጥታ ወዴት ትሄዳላችሁ? በአካባቢያችሁ ወደሚገኘው ስልክ፣ ላፕቶፕ ወይም ደግሞ ማንኛውም ኤሌክትሮኒክስ መሸጫ ቦታ ትገባላችሁ። ለምሳሌ ሄዳችሁ በሱቅ ስልክ ቤት ከሆነ ያ ሰውዬ አይፎን ስልኮችን ዩዝ የሆኑ አይፎን ስልኮችን ለምሳሌ አይፎን 11፣ አይፎን 12 የመሳሰሉ ስልኮችን በ30 ሺህ ብር የሚሸጥ ከሆነ እናንተ ሄዳችሁ ታናግሩታላችሁ። ምን ብላችሁ ነው የምታናግሩት? ለምሳሌ አይፎን 11 ስልክን በ30 ሺህ ብር የሚሸጥ ከሆነ እኔ ይሄን አልብር ጨምሬ ልሸጥልና ያንተን 30 ሺህ ብር ልስጥ ብላችሁ ታናግሩታላችሁ። እመኑኝ ከአንዳንድ ነው ሺህ ቢላችሁ። ማንኛውም ኤሌክትሮኒክስ መሸጫዎች እንደዚህ ብላችሁ ካናገራችኋቸው ከአንዳንድ ነው ሺህ የሚሏችሁ። ምክንያቱም እነሱ ፕሮፊታቸውን የሚያገኛሉ፣ እነሱ ምን የሚጎዱት ነገር የለም። ስለዚህ ከአንዳንድ ነው ሺህ የሚሏችሁ እና በዚህን ጊዜ ከዛ ሰውዬ ጋር ከተስማማችሁ በኋላ ስልኩን በምትፈልጉት መንገድ አድርጋችሁ ካነሳችሁ በኋላ የከፈታችሁት ቲክቶክ አካውንትም ሆነ ቴሌግራም ቻናል፣ ኢንስታግራም፣ ፌስቡክ ላይ ፖስት አድርጋላችሁ። በዚህን ጊዜ በደንብ አድርጋችሁ በተደጋጋሚ ፖስት በምታደርጉበት ጊዜ እናንተ የለቃቃችሁትን ፎቶ ተመልክቶ ያ ሰው በዛ ሂሳብ ይገዛችኋል። ከዛ እናንተ የራሳችሁን ፕሮፊት ይዛላችሁ፣ የዛ ሰውንም 30 ሺህ ብርም ትመልሳላችሁ ማለት ነው። በዚህ እናንተ ፕሮፊት ታገኛላችሁ፣ ያ ሰውዬም ፕሮፊት ያገኛል ማለት እና ልክ እንደዚህ እያደረጋችሁ ነው ድሮፕ ሺፒንግ ኢትዮጵያ ውስጥ መስራት የምችሉት። ምንም የሚከብድ ነገር የለም። ግልጽ አድርጌ እንዳብራራላችሁ እርግጠኛ ነኝ። ስለዚህ ከእናንተ የሚጠበቀው
ስልካችሁን በመጠቀም ብቻ ቲክቶክ፣ ቴሌግራም ወይም ኢንስታግራም፣ ፌስቡክ ተከፍታላችሁ። ከዛ ቶሎ ብላችሁ ያንን ታሳድጋላችሁ። ካሳደጋችሁ በኋላ ቀሳ እንደዚህ አይነት ኤሌክትሮኒክስ መሸጦች ቦታ በመሄድ እነሱ ከሚሸጡት ፕራይስ ላይ ይሆናል ፕራይስ ጨምራችሁ ከዛ እናንተ በመሸጥ የእናንተንም ፕሮፊት አግኝታችሁ የእነሱንም እስከ ፕሮፊታቸው ትመለሳላችሁ። በዚህ መንገድ በቀላሉ በዚህ ክረምት በሁለት ወር ውስጥ ብቻ መጀመር የምችሉት አሪፍ የሆነ ስራ ነው። ሁላችሁም ጀምሩት። በጣም ብዙ አይነት ኦንላይን ስራዎች አሉ። በፓርቱ በቀጣይ ቪዲዮ የማቀርብላችሁ ይሆናል። ዛሬ ያቀረብኩላችሁ ነገር እንደተማራችሁበት በጣም እርግጠኛ ነኝ። በተለይ ተማሪዎች ከሆናችሁ እቺን ብሬካችሁን በእንደዚህ አይነት ነገሮች ብታሳልፉ ተጠቃሚ መሆን ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች በአስተማሪ በሆኑ ቪዲዮ እስከምንገናኝ ይመቻችሁ።